ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እዚህ ጋር እንደምታዩት እንጀራ አምጥቻለሁ አለኝ ማለት ነው። ያው እንግዲህ 3 የክስ እንጀራ ነው ያመጣሁት። እዚህ ጋር ያው ከፍቼዋለሁ ማለት ነው። እና 3 ነው ያመጣሁትኝ። ያው እዚህ ጋር አለኝ እዚህ መልኩ ያው እንጀራችን አዘና ማለት ነው። እየገዛችሁ ብሉ። የእውነት ብር እንደማለቁ አይቀርም እና ቤተሰብ እየገዛችሁ አንዳንዴ ራሳችሁንም ዘና አድርጉ፣ ብሉ፣ ተመገቡ። እውነት ሁሉም ብር አወጣን ያልቃል ማለት ነው። አንዳንዴ ለራሳችን መሆን አለብን፣ እየገዛን እንበላለን ማለት ነው። እንግዲህ በዚህ መልኩ 3 እንጀራን አምጥቼ አሁን ዛሬ እንጀራ ልበላ ነው። ወጥም ሰርቻለሁ ማለት ነው። እዚህ ጋር እንደምታውቁ አዘጋጅቻለሁ እንጀራዬን። እዚህ ጋር ደግሞ ያው ወጤን ሰርቻለሁ ማለት ነው። ድንች ወጥ በዚህ መልኩ እንደምታዩት ማለት ነው። እዚህ ጋር ደግሞ ትንሽ ሰላጣ አለች፣ ቲማቲም እና ሽንኩርት ማለት ነው። እና እንግዲህ ኑ እንብላ ቤተሰብ፣ እንብላ። በዚህ መልኩ ወጣችን እናደርጋለን። አሁን እንግዲህ እዚህ ጋር እንደዚህ ደግሞ ቲማቲማችንን እኔ ከስ ምንድን ነበር ወዳለሁ ከስ ሰላጣ ግን የለኝም ማለት ነው። ስለዚህ በቃ ቃሪያም የለኝም አላደረኩበትም። ሽንኩርትና ቲማቲም ብቻ ነው። ትዘውከ በዚህ መልኩ እናደርጋለን። እንግዲህ እንደልከ እበላለሁ ማለት ነው ውዶች። ኑ እንብላ። እንደሁላችሁም የተባረክም እያላችሁ እና እናንተም እየበላችሁ ስሩ ውዶች። አንዳንዴ ያስፈልጋል፣ ሁሌም ቢሆንም አንዳንዴ የገዛችሁ ብሉ ማለት ነው። እና ኑ እንብላ የኔ ውዶች። በዚህ መልኩ ይመስላል እንግዲህ ዛሬ ምሳዬ። ኑ እንብላ ብያለሁኝ። መልካም ቀን የኔ ውዶች። ቪዲዮን እያያችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ እንዳትረሱ። አበረታቱኝ ውዶች።